መልኩን አያንጂ ትምህርቱ አልገባቸው። መልኩን ተመለከቱ እንጂ በረከቱ አላደረሳቸው። መልኩን አይተው ተመለሱ እንጂ ትምህርቱ አልገባቸው። ለምን? ያ የሚቀደሙ መልክ ነው፣ የሚቀደሙ ትምህርት ነው። ስለዚህ እነገሩን የትምህርት መልክ አይተው ያውን በሚሰቀልበት በመከራ ጊዜ መከራ ካተዋለለው ከወደደ ከተነሳ በኋላ ሄሮድስ እያዩ አልቀረበውም ነበር። ቀበሮ ሄሮድስ ማለት ቀበሮ ሄሮድስ ቁርጥም የተባለው እነ ሄሮድስ ያደነቁት ብዙ ዋጋ አለው። መልኩን ብቻ አድንቀው በመልኩ ሳይጠቀሙበት ቀሩ። የክርስቶስ ሁለንተናው ጠቃሚ ነው። የአሁን ቀደም መልኩን አይቶ ትምህርቱን ሰምቶ በእሱ ተላልፎ በክርስቶስ ተጠቅመዋል። በዚህ መንገድ ክርስቶስን ለማየት እነዚህ ሰዎች የሰው ፊት አላስቀርባቸው ብሎ በረጅም ዛፍ ላይ ወጥተው ክርስቶስን ለማየት ወጥተዋል። የገዥ ሰዎችና የሄሮድስን ልዩነት ስንመለከት ሄሮድስ መልኩን ብቻ በማየት የፈለገው አልቀድሞ ብሎ ማለት ነው። ያውም እያናገረው ለዛፍ ክርስቶስ የረጅም ግባት ስለሚያውቅበት እያናገረው አልፈቀው ብሎ እንቶ ከቶ ወደ የደረሰልን መልኩን አይፈልግ ነበር። ለዚዎች ግን መልኩን ብቻ ለማየት የፈለገው መልኩን ብቻ አይደለም፣ ሁለንተናውን ለክርስቶስ ያስረክብ አይኑ መልኩን ወደ ሰውነቱ አዋህዶ አካሉ ያደረገው ክርስቶስ ስለፈለገ የልቡን መሻት አይቶ እግዚአብሔር ወይና ካንተ ይልቅ ዛሬ እወዳለሁ አለ። እግዚአብሔርን መልኩን ብቻ አይቶ ዋጋ ያልተገበለባቸው የተሟላላቸው ሰዎች አሉ ማለት እና ለመሳበር እግዚአብሔር ያሰበበት